ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? በጣም ጠፍተናል እናውቃለን። በጣም ይቅርታ። ከዚህ በኋላ ግን በየቀኑ አዳዲስ ቪዲዮዎችን ፖስት ለማድረግ እንሞክራለን። ለዚህም ቃል እንገባላችኋለን። ግን ጠፍተን ስለመጣን ይሄን ቪዲዮ ላይክ በማድረግ ጀምሩ። እናመሰግናለን። ዛሬ ለየት ባለ ቪዲዮ ነው የመጣሁት። እንደምታውቁት ወልጃለሁኝ። ከወለድኩኝ አሁን 6 ወር ሞልቶኛል። የሚገርማችሁ ስወልድ 55 ኪሎ ነበርኩኝ። ከዛ ይቅርታ ሳረግዝ 55 ኪሎ ነበርኩኝ። አሁን ስወልድ ደግሞ 85 ኪሎ ገብቻለሁኝ እና በጣም ብዙ የኪሎ ዲፈረንስ ነው። ሰውነቴ በጣም ተቀይሯል። ስለዚህ ልጄ 6 ወር ሆኗታል። ምግብ ጀምራለች እና እኔም ለምን አብሬ ዳይት አልጀምርም ሰውነቴን አላስተካክልም ብዬ ትናንትና ጀምሬያለሁኝ። ዛሬ ቀን 2 ነው፣ ግን ከእናንተ ጋር ደግሞ አብረን ጀምር ብዬ ነው። አሁን ሰውነት ያለበት ሁኔታ እናያለን። ከ1 ወር ከ15 ቀን በኋላ እቅዳችን 15 ኪሎ መቀነስ ነው፣ 10 ኪሎ መቀነስ ነው። አሁን ያለሁት 70 ኪሎ ላይ ነው። በ6 ወር ውስጥ 15 ኪሎ ቀንሻለሁኝ። ስለዚህ ከዚህ በኋላ 10 ኪሎ ለመቀነስ እንጓዛለን እና ይሄንን ቻሌንጅ ያስጀመረችኝ ትርሲት ዌት ሎስ ናት። ከዛ ሻይ አላት፣ እንደገና ቺያ ሲድ፣ ሁሉንም ነገር የወሰድኩት ከሷ ነው። ዳይት ፕላኑንም የወሰድኩት ከሷ ነው። ሁሉንም የሰጠችኝ እሷ ናት። ስለዚህ የእሷን ስልክ ምናልባት የምትፈልጉ ከሆነ የትኛውም ሀገር ላይ ዴሊቨር ታደርጋለች። ስልኳን እዚህ ከታች አስቀምጥላችኋለሁ። ይመቻችሁ። አያችሁኝ? አሁን ይሄው ይሄው ሆዴ ይሄ ታይት ስለሆነ ይዞት ነው በደም፣ ግን በዚሁ ታይት ነው ማሳያችሁ። ከከሳው በኋላ ከኋላ ደግሞ ይሄን መስላለሁ። ይሄንን ይሄን ይመስላል። ስለዚህ በየቀኑ ማደርጋቸው ነገሮች አሳያችኋለሁ። አሁን ከዚህ በኋላ የ6 ኪሎ ሜትር ወክ አረጋለሁኝ። 6 ኪሎ ሜትር ተጉዤ ይመጣና እንደገና ቺያ ሲድ ምናምን ጠጣለሁ። እያንዳንዱን ማድረጋቸው ነገሮች በየቀኑ አሳያችኋለሁ። ምናልባት እንደኔ ኪሎአችሁ መቀነስ የምትፈልጉ ሰዎች ካላችሁ ይሄንን ጆርኒ አብረን እንጀምረው። yes ይቻላል። ስለሚቻል ከወክ ተመልሰናል። በጣም አድካሚ ወክ አድርገናል እና አሁን ደግሞ ከወክ በኋላ ማድረጋቸው ነገሮች ነው ማሳያችሁ። ጠዋት 1 ብርጭቆ ቺያ ሲድ እንጠጣለን። ያው ይሄም ከትርሲት ዌት ሎስ ነው ያመጣልኝ። ከዛ 1 ብርጭቆ 1 ማንኪያ ቺያ ሲድ እናደርጋለን። ያው 1 ማንኪያ ማለት በሻዩ አይደለም። አይ በዚህ ላይ ያኛው ነው በሻይ እንደዚህ ማለት ነው። እዛ የራሱ በጣም ብዙ ነው የሚሆነው። እቺን እንዘፈዝፋታለን። እንዘፈዝፈው ደግሞ ለ20 ደቂቃ ነው። እቺ እንደዚህ ለ20 ደቂቃ እንዘፈዝፋለች። ከ20 ደቂቃ በኋላ እንዴት ምን እንደሚመስል አሳያችኋለሁ። እንግዲህ ከ20 ደቂቃ በኋላ ይሄን ይመስላል። አያችሁት? አሁን ይዘን ጅብ እናረጋታለን አንድ ላይ። አሪፍ ነው። በነገራችን የሆነ ተልባ ጠጥታችሁ የምታውቁ ከሆነ እንደ ተልባ አይነት ቴስት ነው ያለው። ወይስ ሻያችንን ደግሞ እንጠጣለን ማለት ነው። ሌትስ ጎ። ኖ ሞር ውፍረት። ሌትስ ጎ ማሚዎች፣ እንችላለን። እናቶችዬ እንችላለን። እዚህ ተፈጥሯዊ ሻያችንን ነው የምናፈላው። ስናፈላ በእንደዚህ በአንድ ማንክ እንደዚህ ውሃችንን እንለካና እንደዚህ እንጨምራለን። ከዛ የሚፈላው ያክል ደግሞ እንዳለን ይሄን ያህል እንጨምራለን ማለት ነው። አድርገን በአንድ የሻይ ማንኪያ እቺን በአንድ የሻይ ማንኪያ እዚህ ተፈጥሯዊ ሻይ እናደርግ። መጀመሪያ ውሃው በደንብ መንተክተክ አለበት። ይሄ ውሃው በደንብ ፍትክ ካለ በኋላ አንድ የሻይ ማንኪያ የትርሲት ስራችን እናደርግና እንጠጣለን ማለት ነው። አሁን ይኸውላችሁ ይሄ ትርሲት ተፈጥሯዊ ሻይ ነው። እንዳሳየዋችሁ በአንድ ማንኪያ አድርገን አፍልተናል። በደንብ ትክትክ ብሎ ማለት ነው። ቀዝቀዝ በኋላ አሁን እንጠጣለን። ቀናችንን እንግዲህ እንደዚህ እየሄደ ነው። አሁን ከዚህ በኋላ ቁርስ ነው የምንበላው። ትንሽ ያቃጥላል።
ይሄ ስኳር የለውም፣ ማር የለውም፣ ምንም ነገር የለውም። በባዶ ነው እየጠጣሁ ያለሁት እና ቴስቱም አሪፍ ነው፣ አይደብርም። ወርዝ ያደርጋል። በነገራችን ላይ ማለት ነው ይሄንን ጉዞ ከእናንተ ጋር የጀመርኩት እንዳልሰናከል ነውና በቃ እናንተ ሞቲቬት እያደረጋችሁኝ አሳክተነው አብረን በቃ ሸንቀጥ ለማለት ነው። የምር እንደሚከብደኝ አውቃለሁ፣ አጠባለሁ በነገራችን ላይ እና ግን ይቻላል። መሮኝ አይደለም የሆነ ስሜት አለው፣ ግን ስትጠጡት የሆነ ስኳርም የለውም ምናምን ለዛ ነው። አሁን ወደ ቁርስ ለካ በልጭ ይሄን ጠጥቼ 25 ደቂቃ መቆየት አለብኝ እና ሰዓት እንይዛለን። ከ25 ደቂቃ በኋላ ቁርሳችንን እንበላለን። ቁርሳችንን የሚሆነው ደግሞ እናሳያችኋለን። እሺ ቁርሳችን ደርሷል። ይሄን ይመስላል የምንበላው። 2 እንቁላልና አዙሪያ ያሳያችኋለሁ። 1 አፕል ነው እንዲያባላኝ ብዬ ዳጣም አድርጌበታለሁ። ስለዚህ እስኪ እንበላለን። እናንተም ብሉ፣ እኔም ቁርሴን እበላለሁ። እንደዚህ በዳጣ ሲሆን አሪፍ ነው መሰለኝ። ፐርፌክት። ያው ቁርሴ ይሄ ነው። 2 እንቁላል ከ1 አፕል ጋር እንቁላሉን እንዲያባላኝ ብዬ ነው ዳጣ ያደረኩበት። ዳይት ላይ ስለሆነች መክተፍ አትችልም፣ አቅም ያንሳታል። ስለዚህ ቆንጆ ምሳ ልሰራላት። ወርጓን ሁሉንም ነው እንደምትከፋው አንድ ሰዓት። እንግዲህ ምሳ ቆንጆ ሰላጣ ነው ሰራላት። ያው እንጀራ የለም ምን የለ ሱባኤ ላይ ነው ያለችው። ሰላጣሽ እንግዲህ አሁን ነው ማድረስ እርቦኛል። የፈተመ አሁን እንዳታስብ ቆንጆ አድርጌ መስራትሽ። እሺ ባንቺ ጋይድ ተደረኩ። ለኔ ነው የተረፈኝ እኮ ዳይቱ ምንም እንዲለውከት። አዎ እሺ። አይ በቁመት ጎበዝ። አረ በቃኝ። አይበቃም? ያቺ ግማሿ ነሽ። በደምብ ይሄ ለጤና ሽንኩርት ለጤና ነው። በዚህ እንኳን አታክሽ እንጂ። እሺ ቺኮና እሺ። ከዛ 2 ፍሬ ቲማቲም። እሺ ይበዛል እንጃ። እስቲ እናየዋለን። ካለዛ ትበለዋለህ ራስክ። ዋው እኔ በፍጹም የሚያከሳ ነገር አልወጣ። ይሄ እንዲባቁ ማለት ነው። እንደሱ ቁረጥማ ከዛ 2 ቦታ ያው ነው እኮ ራሴ እንደሰራሁት የሚቆጠረው። እየጠየኩሽ። አዎ እዚህ ጋር ይለጁስ እኔስ ቆሜ እዚህ ጋር መቀርጸው እሱ ነው የቀን ተቀን ተግባራችን። ያው ነው እንደውም ብዙ ካሎሪ ማቃጠል አለብሽ። አንተም ባትሰሪ ራሱ እየቀረሽ ማቃጠል ይበቃል ወይስ በቃ ወይስ አንዳች በቃ አልሽ? ኧረ ጨምርልሻለሁ እንዴ ምንም ጾምኩት ምንም ጾምኩት። አረ ምንም ጾምኩት። አንቺ እንደዛ እንጀራ ልትወጂ ሴትዮ ይኸው ከእንጀራ ዓለም መራቅ ራሱ እኮ ሌላ ትልቅ ቅጣት። ደወልኩላት እኮ ለትርሲት እንጀራ በሽሮ ልብላ ብዬ አይቻልም አለች። እግዚአብሔር ማለት ጠየቅሻት? አንቺ ምን አይነት እንጀራ ፍቅር ነው ያለሽ? 4ኛ ቀን ላይ ጨምርልሻለሁ አለችኝ። ፈቅድልሻለሁ? አስቸጋሪ ሆነሻል እንዴ አይደለማ። 16 ኪሎ ብለሽ
10 ኪሎ ብለሽ እኔ 15 ኪሎ ቀንሼ ነው እንጀራ እየበላሁ። አዎ ግን አሁን ደግሞ አዳፕት ያደርጋል። አሁን ደግሞ በደንብ መቀነስ አለብሽ። እንዴ የሆነ ያለው አይደል እንደ 10 ኪሎ ጨመርኳችሁ እንጀራ እየበላሁ እንጀራ አትበላም ቀጣይ እንደማደርገው ከዛ ሳህኑን አምጣኛውን ጎድጓዳውን ከዛ ውስጥ እሱን ከተትከው። ከዛ ሰላጣ ከፍሪጅ ውስጥ አውጣ። እሱ ብሮኮሊ ነው። አይ ሙሉ አይደለም፣ ትቀንሰዋለህ። ግማሽ ከላይ ከላይ ያለውን የቆሸሸውን ታነሰዋለህ። አይበላም። ብቻ ከላይ ከላይ ቆሸሽ ቆሸሽ ያሉትን አንሳቸውና ወደ ውስጥ አይበላም። ለቅለቅ ታረጋታለህ። ሙሉ በደንብ ዘርዝፈን ወይስ? አይ እንደው ገነጣጥላቸውና ለየብቻ ነው የምታጥባቸው። ስለዚህ እንደዚህ ከመጡ ይገዛሉ። የቆሸሹትን በጣም አንሳቸው። በቃ ኧረ ይበቃኛል፣ ብዙ ነው። ትመለሰው። ፍሪጃችን እኮ ዳይት ከጀመርሽ በኋላ በጣም ተጨናነቀ። ሞላ መቀነስ ሲገባው ወጪ ልንቀንስ ነው ስንል ሰውነት ነው የምንቀንሰው፣ ወጪ አንቀንስ። በደንብ ጠብ እንጂ አባዬ ለየብቻ አስቀምጣቸውና አንዳንዱን እያረካ በደንብ ጥብ አድርግ። አይ ታጥብ መጠብ ብቻ ነው። እኔ ልጠብልህ እንዴ? በደንብ ጠቢ እንጂ እንደዚህ ተመላለሽ ነው ታጥቢ። ከባድ ነው በጣም። በቃ ታጠበን አይደል? ላቁሙ። የተባበሩት ሰላጣ በትብብር ነው የምንሰራት። ታስታውቂያለሽ አበዛዙ እንደማለት። ሰላጣ በጣም ሲበዛ ይደብራል። እንትን ላይ ግን ቢያንስ ባይጣፍጥሽም ገብቶ እንደው ከጠቀመሽ ኢነርጂ ከሆነሽ ከዛ ኦሊቭ ኦይል እናደርግበታለን። ይሆናል። ቆንጆ ኦሊቭ ናት። እንደዚች እንዲች ምናምን እንዲህ ምናምን አትይም ነበር። እንዲች አቼቶ እንዳይደፋብሽ ብዙ
አረ በቃ ስለዚህ ይሄ ደግሞ የልጃችን ምግብ ነው። ዶሮ ነው እዚህ እናስቀምጠዋለን። ከዛ ሙዝ ነው ቀጣይ የምናስገባው። አንዱን ጨምርና ታነሰ ቀጥል ሌላ እንጨምራለን። የለውም እንደ ሜኑ ላይ ስንት ፍሬ ሙዝ ዶሮ የለውም። ሰላጣ ብቻ ነው የሚለው። በቃ ሰላጣ ብቻ ነው። ሰላጣውን ነው በቃ መብላት ብቻ ደረቅ ሰላጣ ምን እንደዚህ ጠራኝ። እንደዚህ ቢሆን ማንም ምድር ላይ ቀጭን አይኖርም። በርግጥ እንዴት እኔ የምበላው ደረቅ ሰላጣ ቢሆን ምድር ላይ ቀጭን አይኖርም። ማን አባቱ ደረቅ ሰላጣ ይበላል እንዴ? ራሱ ነው አሁን ትናንትና ተሸውጃለሁ። ብዙ አበላው ነበር ትናንትና ግሬ ማለት ነው። ለዛ ነው የከሳሁት። ለዛው መብላት አለብሽ። ለዛሬ ከሰውት ይገዛልኝ ፓፓያ አብሮን ቆንጆ ፓፓያ ለማማም ትሆናለች። ከዛ እንደዚህ እናደርግና እጅሽን ቀስ ቆርጠሽ ይሄ ሁሉ ከተማ ነው። ፓፓዩ ልታረግ ይሄን ሁላ ያኔ አንቺን ስፔሻል የምትሰሪልኝ ያ በርጎ በእንቁላል ምናምን ይሄን የሚያክል ትጠቀሚያለሽ? ኧረ እባክሽ በስመ አብ ትንሽ ናታ እቺ። እንደዛ እኮ ነው። ሙያሽ ግን ይለያል በጣም። አጀማመሪ ግን እንደዚህ በጣም ባጭሩ ምረታ አይመስልም። በቅርቡ ነው ከእንትን ያስመጣኋት ከቱርክ። ኦኬ ኦ በጣም ሴክሲ ሙያ ነው ያለሽ እባክሽ። ቱርክ ወስዳ እኮ ሰርጀሪ ብታሰራኝ ሁሉ ስጋ ልሰቃይ ነበር። እኔ ራሱ እንደዚህ ቆሜ አልቀርጽም ነበር። ሰርጀሪውን ነበር የምቀርጸው። ቆይ ለማማም ሰራለታለሁ ፓፓዬ እናንተ አድርጌ ራቡ እናቴ መሬት የወደቀ ነገር ሁላ አይቀራትም። ይመለሳል። ፍሪጅ ነው የሚቀመጠው ፓፓያ አላውቅም። ምንድን እርጎ በየቀን አሁን ስፖርት ምሳሌ ቀን በርካታ ያለች እኮ አዎ እኮ ልጠፊ ነው እኮ አንቺ ማለት አላማሽ። ሁሉንም ነገር በአንዴ ነው ማረጋው። እርጎ እናደርግበታለን። ትንሽ ነው ያው በፍቃድ ባይሆንም ጁሲ እንዲሆን ነው እናታለን
ሰላጣ አልወድም። እናንተ ግን እርጎ እንዳታረጉ እውነት ለምን ያረጉስ ይወፈራሉ አላቢ ያው ይሄ አውፍራል እንዴ ይሄንን ብበላ በቃ እኮ ምን እንደማክል ኩንታል ወይ በቃ ማክል ግን ስቃይ ነው። በስመ አብ እንደዚህ የሚጨበጥ ነገር የሌለው እንደዚህ በእጅህ እንደዚህ ካላክ ምን ይጠቅማል? በቃ እና ጋይስ ምን ትላላችሁ? አሁን ይሄንን ቅነሳ ነው ወይስ አትቀልጂ? ለምን በቃ እኮ እንትን አረግሽ እኮ እርጎ አረግሽ፣ ወለቄ አረግሽ፣ ከእንደገና ቱና ያሳያችሁ። እንግዲህ ሚስቴ ቆርጣ ተነስታለች ልትከሳ። ቆርጣ ብታዩ እንዴ እንደዚህ እንደሚስማማኝ ባቅማ እጅሽ እንዳይቆርጥሽ። እሺ ከዛ ትንሽ እሷ ሙሉ ቱና ነው ያለችኝ፣ ግን እኔ የተወሰነ ነው ማረግበት። የተወሰነ ጣሳውን አድርጊበትና የተወሰነ ግማሽ ጣሳ አረግበትና ከዛ በቃ እቺ ደግሞ ትቀምጥ ማለ ከራቢ በዋለው በገብስ ጋር ባሪክ ምሳዬን ሰርቼዋለሁ። አሁን ይሄው ይሄን የመሰለ ምሳ እኔ ራሱ አጓግቶኛል። ሚኩል ራሱ አጓግቶታል። አዎ እንዴ እንደዚህ ከሆነማ ከነገ ጀምሮ እኔ ራሱ ጀምራለሁ። ወይ ደግሞ አትክልት ያለቀን አብረን ነው በቃ። አንተ አትክልት ጀመር አታሻቸው ቤተሰቦቻችን። አትክልት ምን ያደርጋል? ስጋ ነው እንጂ ካልቆረጥ ቁርጥሽን ቆርጠሽ እንደዚህ ካልተደረገ ምኑን ተበላ እንዴ? ጥሬ ስጋና ጥሬ አሳ በጣም ወዳለሁኝ። እናንተስ እስቲ ጥሬ አሳ የሚመቻችኋል ወይስ እንዴት ነው? ጥሬ አሳ ሲጀመር ያጣል የሐዋሳ ልጅ ካልሆነ እኮ ሰው ጥሬ አሳ አያውቅም። ጥሬ አሳ እንትን እኮ ይበላል እንዴ? መቂ አካባቢ ምናምን የመቂ አሳ ይበላል። እስቲ ንገሩን፣ መቂ ያላችሁ ባካችሁ፣ ስለ መቂ አሳ የምታውቁ እንደዛ ተብያለሁኝና ሐዋሳ ግን ጽድት ያለ ቆንጆ በጣም የሚጣፍጥ ጥሬ አሳ ነው ያለው። ማይ ከተበናታል። በቤተሰብ ነው የከተብናት ጥሬ አሳ። የሚኩ እናት ናት ያስተማረችኝ ጥሬ አሳ መብላት። እስቲ አሁን እንቀምሰዋለን። ብዙ ነው ገኝ ነገር። አይ ሙያ እጄ እኮ ይባረክ። ወይ እንዴት አርጌ እንደሰራዎች። ዋናው ሽንኩርትና ቲማቲሙ ጋር እኮ ነው ጨዋታው ያለው። አከታተፉ እኮ ነው ጨዋታው፣ እሱ ላይ እኮ ነው። ምሳችንን እንብላ ነው ይሄ ሁሉ ከተማ እንዴ እንደሚበላ ሰው እንዴ ምግብ ጠረጴዛው ላይ አትበይም እንዴ? ምግብ አልበላማ። እና ይሄ ምንድን ነው? ይሄ ዳይት ነው እንዴ? እቺ ዳይት ነች። ምግብ እንደሚበላ ሰው እዛ ምግብ ጠረጴዛ ላይ አይቀመጥም መቼስ። እስቲ አሁን ደግሞ የራት ሰዓት ነው። በጣም ደክሞኛል፣ መሽቷል በጣም። ራታችን የሚሆነው የተወሰነ ስትሮቤሪ እና እርጎ ነው። እቺን በልተን እንተኛለን። ነገ ደግሞ እንገናኛለን ማለት ነው። ትንሽ ያደክማል ዳይት። የተረዳሁት ነገር ምንድነው ግን የጀመርነውን ነገር በፍጹም አናቆምም። እኛ አቋራጮች አይደለንም፣ እናሸንፋለን።